በዚህ ደረጃ ግን ሲሳይን ተናግሬ ያላቅም ዛሬ ግን በይፋ ሲሳይ ልናገረው ፈልጋለሁ እውነት ሲሳይ ኢትዮጵያ እንደዚህ እንድትሆን ነበር ያኔ ሲታገል የነበረው ስለ ኢትዮጵያ እንዲያንን ነበር ምኞቱ ፍላጎቱ ኢትዮጵያ ጌታ እንድትቀይር ነበር ሲሳይ ሲታገል የነበረው እንደው ስሙን መጥቀስ ካለብን ዛሬ በዚህ ጉዳይ ላይም ስለ ቴዲ አፍሮ አስተያየቱን የሰጠው የቀድሞ ባልደረባችን ሲሳይ አጌናን ጨምሮ እንደነሱ አይነትም እውነት ሲሳይ አጌና ያው ሁላችንም በባልደረባ ደረጃ አብረን ምን አይነት ሰው እንደነበረ ከሙያ ከባህሪ ከብዙ ነገር አንፃር አራያም እናርገው ሲሳይ አጌና ያ ሁሉ ነገር ተገልብጦ በቴዲ አፍሮ የሰጠውን አስተያየት ተመልክቼ በእውነት በእጅጉን ያዘንኩት ይሄ ሰውዬ ትልልቅ ሰዎቻችንን አራያ ሊሆኑ የሚችሉ በሙያም ሆነ በብዙ ነገር ስማቸው ልንጠራ ምንችላቸው ትልልቅ ሰዎችን ነው ያረከሰብን አብይ አህመድ እኮ ጥፋቱ በጣም ብዙ ነው ትላንትም ብቻ አይደለም እኮ ያጠፋብን ያለው ዛሬም ብቻ አይደለም እየገደለ ያለው ነገንም እያጨለመብን ያለ በጣም ክፉ ገዢ ነው ሲሳይ አጌና ወጥቶ ስለ ቴዲ አፍሮ የሁለት ቀን ጫጫታ ነው ከዛ በኋላ ሁሉ ነገር ይሰክናል ብሎ ሲናገር እውነት ሲሳይ አጌና ያ የምናቀው ሲሳይ ነው በአንዳንድ ነገሮች ምናልባት እንደው የሆነ ጫና ውስጥ ገብቶ ያን ነገር እንደው ምክንያት ልንሰጠው እንሞክራለን እንዲህ አይነት ሰዎች ብዙ አሉ ነብራኑ ነጋን ልንጠቅስ እንችላለን ያሳዝናል ለማንኛውም እሱን በተለየ ሁኔታ ለወቅሰው አይደለም ግን እንደነዚህ አይነት ስለ ኢትዮጵያ ብዙ ነገር ሲናገሩና ካንደበታቸው በሚወጣ ነገር እኛ ሁላችንም ጆሮ ሰተን ስንሰማቸው የነበሩ ሰዎች ዛሬ ከአንድ ግልገል አምባገነን እውነት ለመናገር ይሄን ሰውዬ አንዳንዶቻችሁ ምናልባት በአካል ቀርባችሁ በደንብ አዳምጣችሁት ሰምታችሁት ይሄን ሰውዬ አብይ አህመድ የሚባለውን ስለሱ የሚኖራችሁ ግንዛቤ እርግጠኛ ነኝ በፊት ከነበራችሁ ፈጽሞ ተቃራኒ ነው የሚሆነው እኔ አብይ አህመድን በደንብ ቀርቤው አይቸው ሰምቸው መዝኘው የቀለለብኝ ሰው ነው ለዚህ ነው በድፍረት አደባባይ ይሄን ሰውዬ ክፉ ነው ይሄ ሰው እንኳን አይደለም ለዚህ ስልጣን ለዚህ ሀገር ለመምራት እውነት ለመናገር ያንድ ቀበሌ ሊቀመንበር እንኳን የመሆን አቅም የሌለው ሰው ነው ብዬ በድፍረት መናገረው ቀርቤም ስሜቱን በደንብ አርጊ ትንፋሹንም ስለ አዳመጥኩትና ስለ ተረዳሁት ነው ለማንኛውም ከዚህ ከቴዲ አፍሮ ጋር ብዙ ሐሳቦችም ቢኖርኝም አጠራ አድርጌ አንዳንድ ነገሮችን ላንሳ ቴዲ መጠበቅ አለብን እውነት ለመናገር አልበሙ ሊወጣ አካባቢ አንድ ሁለት ቀን ሲቀረው ለሱ ቅርብ የሆኑ ሰዎችን እንዲው አነጋግሬ ነበር የዘፈኖቹን ክብደት አንዳንድ ነገሮችን ርዕሶቹንም ሰምተን ስለነበረ ምን አለ ከሀገር ወጥቶ ይሄንን አልበም ቢለቅ አይታወቅም የሰውዬ ከማንም በላይ ክፉ ነው ቀደም ሲል ካሳውን ገልጾታል ባለፈው እኮ እዛ ጣፎ ለገጣፎ ቤቱ ድረስ ሄዶ ጥቃት ሊያደርሱበት ነበር አሁንም አንዳንድ መልክቶችን ያያየን የሚኖርበትን ቦታ ትክክል ይሁን አይሁን አናቀም የቴዲን አድራሻ የት እንደሆነ አናቀም ግን አድራሻው ይሄ ነው ይያሉ በሶሻል ሚዲያ ላይ እየተለዋወጡ ያሉ የሆኑ ማህበረሰብ ክፍሎችን ያያየን ነው ስለዚህ አይናችንን በደንብ ግድ የለም መዘናጋት አያስፈልግም ከሆነ በኋላ ከንፈር መምጠጥ አይደለም ኮዲው ነው በቴዲ አፍሮ አጥር መሆን ያለበት አብይ አህመድ ማድረግ የፈለገውን ከማድረግ የማይመለሰው ነው ጭካኔው ለከት የለውም ስለዚህ ከዚህ አንፃር ብዙ ነገር ማሰብ አለብን መዘናጋት የለብንም ቴዲ አፍሮ ተጠይቆ ነበር ወጥተ ለምን ያልበም አይወጣም ሲባል ማንኛውንም የሚመጣውን ሁሉ ሀገር ውስጥ ሆኜ ይቀበላሉ ያለ ነው በዚህ ድፍረቱ በዚህ ለሀገር ያለውን ተቆርቋሪነቱና ሰልፍለስ የሆነ ስሜቱን ልናከብር ይገባል ግን ደግሞ እንፈልገዋለን ቴዲ ለነገ ኢትዮጵያን ለመገንባት እንፈልገዋለን ከዚህ አንፃር ልንጠብቀው ይገባል ስለዚህ ምንም የሚያስፈራንና ይሄንን በመናገር ሊደርስበት የሚችለውን ነገር ከመከላከልና ከመጠበቅ ያለፈ ምንም ሊደርስበት አይችልም ጥንቃቄ ነው ስለዚህ እዚህ ላይም በደንብ ትኩረት ልናረግ ይገባል ነው ከብልጽግና አንፃር ግራ ገብቷቸዋል በነገራችን ላይ በቴዲ አፍሮ ምን ማድረግ እንዳለባቸው ግራ እንደገባቸው ነው የተለያየ መልክቶችን ነው ያስተላልፉ ያሉት አንዳንዶቹ የቴዲ ደጋፊ ሆነው መጥተዋል ሆን ተብሎ ነው ምናልባት ቴዲን የኛ እናድርገው ቴዲ የሚያነሳቸው ሐሳቦች የአብይ አህመድ ሐሳቦች ናቸው እንግዲህ አብይ አህመድ ሐሳብ የለውም አብይ አህመድ በተፈጥሮ መኮረጅ እንጂ ከራሱ አፍልቆ የሚያደርገው ነገር የለም የሚጽፈው የሚናገረው ኩረጃ ነው ከሆነ አንድ አካል ከሆነ አንድ ቦታ የተኮረጀ ነገር እንጂ ምን ሰማው የራሱ የሆነ ነገር የማፍለቅ የፈጠራ አእምሮ ያልሰጠው ግለሰብ እንደሆነ ባለፉት 8 አመታት ከምን ጊዜውም በላይ አውቀነዋል ስለዚህ ምን ይያሉ ነው ቴዲ የኛ ነው እንደውም አንድ የብልጽግና አቀንቃኝ ከበሮ ደላቂ
ቴዲ አፍሮ እኮ ተደምሯል። አብይ አህመድ ከኢትዮጵያ ተሻግሮ ስለ አፍሪካ ያስባል። ቴዲም በዘፈኖቹ ኢትዮሪካ በሚለው ኢትዮጵያ ለአፍሪካ ልሳን መሆን ትችላለች፣ ውክልና ቁመና አላት እያለ ነው። ስለዚህ ቴዲ ተደምሯል ብሎ አይኑን አፍጥጦ አይኑን በጨዋታ የመጣ ካድሬንም እያየን አንዳንዶቹ ግራ ገብቷቸዋል። ዘፈኑ ጥሩ ነው፣ አንድ ዘፈን ብቻ ነው ጽንፈኛውን ለማስደሰት ያወጣው፣ በተረፈ የፍቅር ነው እንደውም እንቀበለው ብለው የጻፉንም አይተናል። አንዳንዶቹ ደግሞ ከወዲሁ የሁለት ቀን አዋራ ነው፣ ከዛ በኋላ የሚመጣ ነገር የለም፣ መንግስት ታንክ የማይበግረው ሚሳኤል የማይበግረው በአንድ ድምጻዊ ሊበረከክ አይችልም ብለው ደግሞ የሚናገሩ አሉ። ግራ የገባቸው ናቸው። የትኛው የብልጽግና አቋም እንደሆነ እንኳን ልናውቅ አንችልም። ማንኛውም አብይ አህመድ ዛሬ ወደ አሰላ አካባቢ ሄዶ የተመረቀ ነገር መልሶ ሲመርቅ አይተነዋል። ወይም ደግሞ እዛ ቦታ ላይ ተደጋግሞ ሄዷል። ሆን ብሎ ነው ሄደው። ምንም የምታመጡት ነገር የለም፣ እኔ አልረበሽም፣ በቀላሉ አልደነግጥም፣ በቀላሉ ጩኸት የሚረብሸን አይደለንም የሚልም በቃልም የተናገረው ነገር አለ። ይሄ የተለመደ ነገር ነው። ምን ያህል በፍርሃት ብልጽግና መንደር እየራደ እንዳለ እናውቀዋለን። የሚፈራ ደግሞ የሚወስደው እርምጃ ከባድ ነው። ከዚህ አንፃር መጠንቀቅ ያለብን እንደሆነ አምናለሁ። በተረፈ የቴዲ አፍሮ ዘፈን ብዙ ነገሮችን አንስቷል። እኔ 18ቱንም ሰምቻለሁ። ነገር ግን 18ቱንም ሰምቻለሁ ብዬ በበቂ ሁኔታ ትንታኔ ልሰጥ የሚችልበት እንትን የለኝም። ሰሞኑን እየሰማን ደግሞ እያንዳንዱ ዘፈን ላይ አስተያየት የምንሰጥበት እንደሚሆን ተስፋ አደርጋለሁ። በተረፈ ቴዲን እናመሰግናለን። ኢትዮጵያን ሁሌ እያከበርክን ያለው በአንተ ውስጥ ኢትዮጵያን እያየን ነው። በአንተ ውስጥ የኢትዮጵያን ተስፋ እያየን ነው። ከጎንን ቆማለን። አንተን ዘፈን ሰምተን እንደው እጃችንን አጣጥፈን ቤት ገብተን ቁጭ እንላለን አይደለም። ቴዲ የቤት ስራ ሰጥቶናል። የቴዲን ሐሳብ የቴዲን ትልቅ መልእክት ተቀብለን ባንዲራውን አንሳ ብሏል። እናነሳዋለን። ባንዲራውን ኢትዮጵያን እናድናለን። አለ ትንፋሹ አልተቋረጠ ትውልድ አለ። ዝም ብሏል እንጂ አልሞተም። ያ ትውልድ በቴዲ ይወክላል። ሁላችንም ይሄንን ድምጽ ማስተጋባት ይኖርብናል። በዚህ አጋጣሚ ከጎኑ የቆማችሁ አላችሁ አርቲስቶችን በዚህ አጋጣሚ ማድነቅም ያስፈልጋል። ብዙዎቹ ድምጻውያን ከጎኑ ቆመዋል። የሁሉንም መጋረጃውን ፍርሃቱን ሁሉ ገፈው ስለ ቴዲ አልበም ታላቅነት ስለሱም በቃ በጣም አድናቆታቸውን ሰጥተው ያለምንም ፍርሃት ስሜታቸውን የገለጹ ድምጻውያንን በዚህ አጋጣሚ ልናመሰግን ይገባል። በእውነቱ ትልቅ ስራ ነው። ኢትዮጵያ ዛሬ ዳግም ነቃ ብላለች። ይህንን ይዘን እንግዲህ ወደፊት ኢትዮጵያን ለማዳን ብርታት ሆኖን እንደምንሰራ ተስፋ አደርጋለሁ። በጣም አመሰግናለሁ ወንድማገኝ።